ከዛ ግን የፈለገበት ገብቶ ማድረግ ይችላል። በአንድ ቀን አምስቱን ሚስቱ ማዳረስ ይችላል ከፈለገ። ጋይስ አንድ አምስቱ ምንም ችግር የለውም ማለት ነው። ማለት የፈለገበት በአንድ አምስት አትገቢ መቼም አትገቢም፣ ግን ያው የፈለገው መግባት ይችላል። አምስቱ ሚስቶች መግባት ይችላል። ግን ጥያቄ ጉርሲ ጥያቄ ጠይቄ ሌላ ጥያቄ አሁን ለምሳሌ አንተ ቲክቶከር ነህ፣ ከዛ መንደር ከዛ ቲክቶከር ነህ እና አንድ ዲያስፖራ ወደደችና እንበል አንድ ዲያስፖራ ወደደችና አብራ ለመኖር ከሀገራ ውጭ አታገባም። ሻትልህ አይ እሷን ወደደችና አንተ ተስማማ ከእሷ ጋር ከሀገራ ውጭ ሺ አታገባህም። አጭር ነገር ልንገርህ፣ አይቻልም። በባህላቸው የሀገራቸው ሴት ከእነሱ ውጭ አታገባም፣ አይቻልም። ለምሳሌ ማለት ነው ወጣች አረብ ሀገር ለስራ ሄዳ በዛው ሄደው አቁም አቢባ ከኛ ሀገር ወጥተው አቁም በምን ይኖራሉ? ማን ያስተዳድራቸዋል? ጋይስ ደብል እኛ ሀገር ላይ የሚስተዳደሩት አርብቶ አደር ናቸው። እኛ ባህላ አሁን አሳውል ጨርስና ጥያቄ እንቢያቆላ አስረዳችሁ ነው አንዴ እኛ ሀገር ባህላችን ባህላዊ ምግባችን ገንፎ ነው። ሁሌ የሚበላው ገንፎ ነው። የበቆሎና የማሽላ ገንፎ ማለት ነው። የበቆሎና የማሽላ ገንፎ ነው ሁሌ የሚበላው እና ወተት አለ፣ የከብት ወተት አለ። ከዛ በጣም ትልቅ እንግዳ ከመጣ ደም አለ፣ የከብት ደም ይሰጥሻል ከወተት ጋር ተቀላቅሎ። እሱ በጣም ትልቅ እንግዳ ለሆነ ሰው የሚሰጠው ያ ነገር አለ። ሁልጊዜም ሴት ልጅ ናት ቤት የምትሰራው፣ አጥር የምታጥረው፣ ምግብ ሁሉ ልጆች አሉ ተሳድገው ሴት ልጅ ናት በእኛ ባህል ማለት ነው። ይሰማሽን አዛ ይሄን ነው ወንድ ልጅ የሚያደርገው ምንድን ነው? ሁልጊዜም ስሜን ለማስተካከል አዚዛ አይደለም ስሜ ሀቢባ ሶሪ ሀቢባ ማንበብ ችግር ስላለብኝ ይቅርታ፣ ማንበብ ችግር ስላለብኝ ስሜ ስለምወደው ነው። እሺ ሀቢባ ይቅርታ። እና ችግር የለውም ቀጥል። በዛ አንግል ነው ወንዱ ልጅ ስራው ሁልጊዜም አርብቶ አደር ከብት መጠበቅ፣ ድንበር መጠበቅ እና ሀቢባ ሱሪ ያለ በቃ ችግር የለውም። ይሰማ ምን አልኩኝ ታዲያ? አይ በቃ ጨነቀው፣ እሱ ጨነቀውና በቃ አይ ነው ማለት በቃ አለቀ። ይሰማ ግን ወይ አሁን ሰማ። የኔ ኔትወርክ ነው ያንቺ ነው ይሰማል። አሁን ይሰማል። ቀጥል። የእሷ ነው ይሰማል። አይ ዋይፋይ ነበር ወደ ዳታ ቀየርኩት። እሺ በቃ አሁን መተሻለ እና አንድ ወንድ ልጅ ሴት ልጅ ድርሻዋ ቤት ትሰራለች። እኛ ጋር ላይ ሴት ልጅ ቤት የምትሰራው አጥር የምታጥረው፣ ከብቶችን የምታስገባው፣ ልጆቿን የምታሳድገው፣ ምግብ የምትሰራው እኛ ጋር ሀቢባ እኛ ጋር